የኩላሊት ጠጠር ከታከመ በኋላ እስከ 50% መልሶ ሊከሰት እንደሚችል ያውቃሉ? አብዛኞቹ በህፃናት ላይ የሚከሰቱ የህፃናት ካንሰር የመዳን እድላቸው ከፍተኛ መሆኑን ያውቃሉ? የኩላሊት ጠጠር ከታከመ በኋላ እስከ 50% መልሶ ሊከሰት እንደሚችል ያውቃሉ? ሰላም ጤና ይስጥልኝ። ዶክተር ሙባረክ እባላለሁ። በኢትዮጵያ ጠቢብ ሆስፒታል ዩሮሎጂስት ነኝ። ዛሬ ትንሽ ስለ ኩላሊት ጠጠር ደግሞ ስለመፈጠር ለማውራት ፈልጌ ነው። ጠጠሮች ከታከሙ በኋላ ሙሉ ለሙሉ በሰርጀሪ ወይም በተለያዩ መንገዶች ከወጡ በኋላ መልሰው የመከሰት እድላቸው ከፍተኛ ነው። ይህም አንዳንድ የተጠኑ ጥናቶች የሚያሳዩት በ5 ዓመት እስከ 10 ዓመት ውስጥ 50% ግማሹ የሚሆነው ከወጣ በኋላ ጠጠር መልሶ የመከሰት እድል ይኖረዋል። ስለዚህ መልሶ የመፈጠር ቻንሱን ወይም እድሉን ለመቀነስ አንዳንድ ነጥቦችን ለማስታወስ ነው የፈለኩት። በመጀመሪያ ደረጃ የፈሳሽ አወሳሰዳችንን በተቻለ መጠን ከፍ ማድረግ አለብን። ይሄንም የምንመክረው እስከ 3 ሊትር የሚጠጋ ውሃ መጠጣት ያስፈልጋል። በተጨማሪ ደግሞ በየቀኑ የምንወስደውን የጨው መጠናችንን በተቻለ መጠን ዝቅተኛ ደረጃ ማድረግ ይኖርብናል። ከዚህ ጋር በተጨማሪ ደግሞ በብዛት የአኒማል ፕሮቲን የምንላቸውን የስጋ አመጋገባችን በብዛት ከሆነ እሱንም በተወሰነ መልኩ መቀነስ ይኖርብናል። ሌላው ደግሞ አንዳንድ ጊዜ በብዛት ጣፋጭ ነገሮችን እንደ ቸኮሌት ያሉትን የምንመገብ ከሆነ እነሱንም በተቻለ መጠን መተው ወይም ደግሞ መቀነስ አለብን። አመጋገባችን ላይ ደግሞ አትክልትና ፍራፍሬ በብዛት ብንመገብ ይህ ጠጠር ከእንደገና የመፈጠር እድሉን እየቀነሰው ይመጣል። ሌላው ደግሞ ተጓዳኝ በሽታ ያለባቸው በዋነኛነት ደግሞ ልክ እንደ ስኳር ያሉ በሽታዎች በደንብ በቁጥጥር ስር መደረግ አለባቸው። ሌላው ደግሞ በተጨማሪ ሰውነት ክብደታቸው ትንሽ ከፍ ያሉ ሰዎች የሰውነት ክብደታቸውን በኤክሰርሳይዝ ማስተካከል ይኖርባቸዋል። እነዚህ በአጠቃላይ ጠጠር መልሶ እንዳይፈጠር ሊያግዙ የሚችሉ መንገዶች ናቸው። አመሰግናለሁ። አብዛኞቹ በህፃናት ላይ የሚከሰቱ የህፃናት ካንሰር የመዳን እድላቸው ከፍተኛ መሆኑን ያውቃሉ? ሰላም፣ ዶክተር ጋሻው አረጋ ነኝ። የህፃናት የደምና የካንሰር ሰብ ስፔሻሊስት ሐኪም። የህፃናት ካንሰር የተለያዩ ሲሆኑ የዓለም አቀፍ መረጃዎች እንደሚያሳዩት በተለይም በበለጸጉ ሀገራት የህፃናት የካንሰር አይነት እንደ ካንሰር አይነቱ የተለያየ ቢሆንም አመርቂ ውጤት ያላቸውና በቀላሉ መታከም የሚችሉ የካንሰር አይነቶችን ስናይ የደም ካንሰር በተለይም አኪዩት ሊምፎብላስቲክ ሊውኬሚያ የምንለው የደም ካንሰር የመዳን እድሉ በአሁኑ ጊዜ ከ90% በላይ የሆነ የካንሰር አይነት ነው። ሌላው ደግሞ ይሄ ነን ሆድኪንግ ሊምፎማ እና ሆድኪንግ ሊምፎማ የምንላቸው በተለይም በንፍፊት ላይ የንፍፊት እብጠት በማምጣት የሚከሰቱ የንፍፊት ካንሰር በአሁኑ ጊዜ የመዳን እድላቸው እነሱም ከፍ ያለና ወደ 90% የተጠጋ ነው። ሌላው ደግሞ በቀላሉ መዳን የሚችለው የካንሰር አይነት ዊልሚስ ቲዩመር ወይንም የኩላሊት ካንሰር የምንለው በህፃናት ላይ የሚከሰት የካንሰር አይነት ነው። ይህ የኩላሊት ካንሰር በህፃናቱ ላይ የመዳን እድሉ በአሁኑ ጊዜ በበለጸጉት ሀገራት በተለይም ከ90% በላይ የሆነ የካንሰር አይነት ነው። ሌላው ደግሞ ሪቲኖብላስቶማ ወይም የአይን ካንሰር የምንለው በአሁኑ ጊዜ በዓለም አቀፍ ደረጃ ላይ የመዳን እድሉ ከ90% በላይ የሆነ የካንሰር አይነት ነው። እንግዲህ በዋናነት የህፃናት የካንሰር አይነቶች የመዳን ሁኔታን የሚወስነው ያው አንደኛው አመጣጣቸው ነው። በተለይ በህፃናት ገና ህመሙ ሲጀምራቸው ህመሙ ከታወቀላቸውና ህክምናውን በአግባቡ ካገኙ ወይንም ካንሰር ወደ ሌላ ቦታ ላይ ካልተሰራጨ የህፃን በህይወት የመኖር እንዲሁም ከካንሰር የማገገም እድላቸው ከፍ ያለ ነው ማለት ነው። ሌሎችም የካንሰር አይነቶች ህክምና ከተደረገላቸው መዳን የሚችሉ ናቸው። በተለይም እንደ ኒውሮብላስቶማ የምንለው የአንጎልና የህብረ ሰረሰር እጢ፣ የአጥንት ካንሰር፣ በተለያዩ ቦታዎች ላይ የሚወጡ እባጮች ወይም ሶፍት ቲሹ ሳርኮማ የምንላቸው ህፃናቱ በቶሎ ወደ ጤና ተቋም ከሄዱ እና ህክምናውን ከተደረገላቸው የመዳን እድላቸው ሰፋ ያለ ሁኔታ ነው ያለው። አመሰግናለሁ።